ዋለው ህሊና ነው መጫወቻ አይሆነው። ህሊና ነው በህሊና ላይ ነው ሰው የሚገዛው። በመናቸው በህሊናቸው ኃጢአትን ስላላወቁ ማቅረብ ያቆሙ ነበር። ይሄ ማለት የአዲሱ ኪዳን መስዋዕት ከምናችን ውስጥ ነው ኃጢአተኛነትን ያስወጣው። ከምናችን ውስጥ ኃጢአተኛ ህሊና ጊልቲ ኮንሸስ አረባም የሚል ኮንሸስ ኃጢአተኛ ህሊናን ማውጣት እናየዋለን። በተለያየ ትርጉም ጊልቲ ኮንሸስ ነው የሚል እሱን ማውጣት ካልቻለ እዚህ ቤት ውስጥ ያለ አሁንም እኔ እንደዚህ ነኝ አዎ ቀርተሃል፣ በድለሃል፣ ተሳስተሃል፣ ወደ ቦታ ተመለስ። ትችላለህ መመለስ የምትችልበት ጸጋ አለ። ይሄ ጸጋ አንተን ማዳን ብቻ አይደለም። ይሄ ጸጋ ኃጢአተኛነትና ዓለማዊ ምኞት ማስካድ የሚችል ማስካድ ማለት ፈተናው የለም አይደል እያለ የለም ማለት መካድ ማለት ነው። ፈተናው አለ፣ ተግዳሮቱ አለ፣ ገናውን ስትወጡ ከዚህ ይገጥምሃል። ግን ምን ማድረግ ነው? እያለ የለም እያየኸው ዞር በል አላውቀውም ማለት ዲናይ ማድረግ። ማን ነው ይሄንን የሚያስችልህ? ማስፈራሪያ፣ የትንቢት የነቢይ ፉከራ፣ ትጨፈጨፋለህ ታልቃ አይደለም። ጸጋው ራሱ የዳንክበት ጸጋ የድሮ ከህሊና ኃጢአተኛነትን ማውጣት አልቻለም። ምን ማለት ነው? የአሁኑ ደም ግን ከምናችን ከህሊናችን ኃጢአተኛነትን እኔ እንደዚህ ነኝ ማለትን አውጥቶ ይጥላል። ስለዚህ ያኛው እንደዛ ማድረግ አልቻለም። ለምን ሲባል ቁጥር 4 የፍየሎችና የኮርማዎች የፍየሎች ደም ወዘተ ኃጢአትን እችን ቃል ደግሞ ያዙልኝ። በጣም የሥነ መለኮት ቃላት ስለሆነ ያስወግድ አይችልም። ምን አይችልም? የኮርማዎችና ፍየሎች ደም ኃጢአትን እንዲያስወግድ የማይቻል ነውና ምን ማለት ነው? ኢየሱስ ደም ግን ኃጢአትን ምን ማድረግ? ማስቀመጥ፣ ማከማቸት ነው። ማስወገድ ምን ማድረግ? ማስወገድ ችሏል። ሲተወግዷል በሉ ሊያስወግድ እዚህ በ80ዎች ውስጥ በ90ዎች ውስጥ አምና 2000 የሆነ በጣም የሚዘገንናችሁ ስታስቡት የሚያስጠላችሁ ታሪክ ያላችሁ አሁን እሱን የምታሰላስሉ ኢየሱስ ደም ከህሊና ኃጢአተኛነት ነው ነፃ የሚያወጣው። በአፍህ ጸድቅ ያለው በል፣ በአፍህ ድኝ ያለው በል። ኢየሱስ እርቃኑን ሜዳ ላይ ተሰቀለው ለአንድ ወንድ ልጅ በማይመጥን ያው ለአንድ አይሁዳዊ ወጣት በማይመጥን ሁኔታ እርቃኑን በጣም ሼምፉል በሆነ ሁኔታ የተሰቀለው ዝም ብሎ መሞት ይችላል። ከነ ልብሱም ሊሰቀል ይችላል። እርቃኑን አሳፋሪ በሆነ ሁኔታ የተሰቀለው ያንተን አሳፋሪ ታሪኮች እንዳታስባቸው ሼምፉል የሆኑ ታሪኮች የውድቀት ታሪኮች እንዳታስባቸው። እሱም በአሳፋሪ ሁኔታ እዛ ላይ ተዘርሮ አንተም አሳፋሪ ነኝ እያልክ ከቀጠልክ መስዋዕት እያነጻጸርክ አይደለም ማለት። መጽሐፉ እንደዚህ ይላል፣ ያ ሊያስወግድ አይችልም። ስለዚህ ይሄኛው ምን አድርጓል? አስወግዷል። አሁን ሊያስወግድ ስላልቻለ ህሊናንም ንጹህ ነኝ ብሎ ሰው እንዲያወራ ስላላስቻለ በእግዚአብሔር ፊት ሰውን ፍጹም ነኝ አም ፐርፌክት ናው ዊዛውት ብለምሽ ነውር የለኝም ምናምን እንዳይል ስላደረገ ደስ አላለውም በእነዚህ መስዋዕት ይላል ቀጥሎ። ስለዚህ ወደ ዓለም ሲገባ መስዋዕትና መባን አልወደድክም። እግዚአብሔር በነዛ መስዋዕቶች ምን አላለውም? ወደዳቸውም፣ ደስ አልተሰኘም። ለምን? ሰውን በእርሱ ፊት ምን ማድረግ አልቻሉም? ፍጹም የሰውን ህሊና ከኃጢአተኛነት ክስ ምን ሊያደርጉ አልቻሉም? ሊያነጹ። ኃጢአትን አንዴ ለዘላለም ምን ሊያደርጉ አልቻሉም? ሊያስወግዱ። ስለዚህ ኢየሱስ ለምን ደማ? ለምን ሞተ? ለምን ደሙ ፈሰሰ? አቤት በእግዚአብሔር ፊት አንተን ፍጹም ለማድረግ አንድ ጊዜ ለዘላለም ኃጢአትን ለማስወገድ ከሚከስ የኃጢአተኛነት ህሊናና ኑሮ ነፃ ሰው ሆነ እንድትኖር ነው የመጣው። አለበለዚያ አሁንም እንደ አይሁዳዊው በዛው ማይንድ ውስጥ ካለ በዚህ ደም ተጠቃሚ አይደለህም። ብዙ ጊዜ ታውቃላችኋል፣ ሰው የኢየሱስን ደም ሲያስብ ቶሎ ብሎ ሰይጣን ነው ትዝ የሚለው። በሰይጣን መንግስት ላይ ረጫለሁ፣ ደሙን በጠላት ላይ ረጫው ይላል። ደሙ የተረጨው ላንተ ነው። ደሙ የቀረበውን በአብ ፊት ነው። ሰይጣን የኢየሱስ ደም ምንድን ያደርግል? በኃጢአት የተበደለው እግዚአብሔር እንጂ ሰይጣን አይደለም። እግዚአብሔር በልጁ ያዳነ ከሰይጣን ብቻ አይደለም። እግዚአብሔር ከሰይጣን ያዳነ ካገዛዙ ነው። ከፍርድ ያዳነ ግን ከራሱ ነው። እግዚአብሔር ያዳነ ከማን ነው? በኢየሱስ ሞት ያዳነ ከማን ነው? ከራሱ። ከእግዚአብሔር ፍርድ ነው የዳነው። ይሄን የመሰለ ክቡር ደም በየቀኑ ላለ የሰይጣን አገልግሎት መዋል ጠቃሚ አይደለም። መጀመሪያ ራይቸስ ነኝ ብለህ አስበሃል ወይ? በነገራችን ላይ እንደዚህ ማሰብ እስካልጀመራችሁ ድረስ የምትኖሩት የተሸነፈ የለቀሶ የውድቀት ተስፋ መቁረጥ ቅድም ያልኳችሁ መጫወቻ ነው የምትሆኑ። ስለዚህ ኢየሱስ ምን አለ?